ሰላም ሰላም ሻሎም፣ እንዴት ናችሁ? እኔ በጣም ሰላም ነኝ። ጌታ ይባረክ። ዛሬ ትንሽ አብረን ቆይታ እናደርጋለን። ጌታ እግዚአብሔር ይረዳናል። በመላው ዓለም የምትገኙ ቅዱሳን ወንድሞቼና እህቶቼ ለሁላችሁ የጌታ ጸጋ ይብዛላችሁ እያልኩ ታብታብና ሼር እንድታደርጉት በጌታ ፍቅር ጠይቃችኋለሁ። ይሄ ቪዲዮ የሚደርሳችሁ ሁሉ ታብታብ እያደረጋችሁ ሌሎች እንዲገቡ እንድታደርጉት ይሁን። ጥቂት ደቂቃ ነው ያለኝ። ጌታ መልካም ነው። እንዴት ውላችኋል? እንዴት ነበር ያምልኮ ቀን? አምናለው ሁላችሁም ጋር መልካም እንደነበር፣ ጥሩ ጊዜ እግዚአብሔር እንደሰጣችሁ እምነቴ ነው። ጌታ ይባረክ። ባለችኝ ሰዓት ደግሞ ከእናንተ ጋር ላሳልፍ ገብቻለሁ። ዌልካም፣ እንኳን ደህና መጣችሁ። በጌታ በኢየሱስ ክርስቶስ ስም ሁልጊዜ በስሙ ድል አለ፣ ሁልጊዜ በስሙ ማዳን አለ። ማዳኑን እናያለን፣ እንጸልያለን። ዛሬ ለህይወታችን አስፈላጊ ከሆነው ወሳኝ ከሆነው ነገር አንዱን እናያለን። ለመንፈሳዊ ህይወት እንዲሁም ደግሞ ለምድራዊ ህይወት ወሳኝ የሆነ መንፈሳዊ መሳሪያ በህይወታችን ዕለት ዕለት በምናገለግለው አገልግሎት በምንኖረው ኑሮ ከሚያስፈልጉ ነገሮች ዋናውን እና አንዱን እናያለን። ከዛ በኋላ ለታመሙት ሰዎች፣ በተለያየ ችግር ላሉ ለተጨነቁ ሰዎች ጸልያለሁ። በር ለተዘጋባቸው ሰዎች ጸልያለሁ። እጅግ ብዙ አስደናቂ ምስክርነቶችን ባለፈው ሳምንት በነበረን ላይቭ ስትሪም ሰምቻለሁ። ክብሩን እግዚአብሔር ጠቅልሎ ይውሰደው። ከኛ የተነሳ ሳይሆን ከሱ መልካምነት የተነሳ ጸጋውን በእኛ መካከል እየለቀቀ ስለሆነ ማለት ነው። ዋናው ነገር ለመንፈሳዊ ዓለም ላይ ከእግዚአብሔር ዘንድ ትልቁን ነገር በሕይወታችን ከሚሰራው ጌታችን ኢየሱስ ክርስቶስ ሐዋርያትን የመጨረሻው ሰዓት ላይ በሐዋርያት ሥራ ምዕራፍ 1 ከቁጥር 7 ጀምሮ ያላቸው በቃ ሊለያቸው ባለ ሰዓት ከነሱ ሊለይ ባለ ሰዓት የመጨረሻዋ ሰዓት ላይ የነገራቸው ዋነኛ ነገር ነው ዛሬ የምናየው። በሕይወታችን ይሄ አስፈላጊ ነገር እየጎደለ ሲመጣ ወይም ትኩረት እያጣ ሲመጣ ሕይወታችን ላይ የድል ሕይወት ላናገኝ እንችላለን። እንዲሁ ደግሞ እግዚአብሔር እንደሚፈልገው የመኖር ሕይወት ልናጣ እንችላለን። ይሄ የምነግራችሁ ነገር ወሳኝ ነገር ነው። ምክንያቱም ሐዋርያትን ጌታችን ኢየሱስ ክርስቶስ ያስፈልጋቸዋል ብሎ አስጠንቅቆ ከነገራቸው ለእናንተ ደግሞም ለእኛ ደግሞ የማያስፈልግበት ምክንያት የለም። በዚህ ዘመን ላይም ዋና ከሚያስፈልገን ነገር አንዱ ይሄ ፓኬጅ ነው። ይሄ ዋና ነገር ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ደቀ መዛሙርቱ እንዲህ አላቸው፣ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አላቸው። ይሄ ማለት የመጨረሻዋ ሰዓት ላይ ነው። የመጨረሻዋ ሰዓት ሊለያቸው ባለ ሰዓት፣ ነገሮች ባከተሙ ሰዓት፣ ነገሮች ጌታ ከነሱ በክብር ከፍ ከፍ ሊል ወደ አባቱ ቀኝ ሊሄድ ባለበት ሰዓት ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አላቸው። ኃይልን ስትቀበሉ በሰማርያ በኢየሩሳሌም እስከ ምድር ዳርቻ ድረስ ምን ትሆናላችሁ አላቸው? ምስክር ትሆናላችሁ አላቸው። ክርስትና ምስክር የመሆን ህይወት ነው። ክርስትና በህይወታችሁ የተደረገላችሁን የመናገር ህይወት ነው። ያንን ደግሞ የወንጌሉን ኃይል፣ ያንን ደግሞ ኢየሱስ ክርስቶስን የመግለጥን ጉዳይ መንፈስ ቅዱስ በውስጣችሁ ሲኖር ነው የምትሰሩት። ያለ መንፈስ ቅዱስ የሰው ልጅ ኢየሱስ ጌታ ነው ሊል አይችልም። ደግሞም በመንፈስ ቅዱስ ሆኖ ጌታችን ኢየሱስ ክርስቶስ የተረገመ ይሁን ሊል አይችልም። መንፈስ ቅዱስ በህይወታችን ከሚያደርገው ነገር አንዱ ኢየሱስ ክርስቶስን ማክበር ነው። ኢየሱስ ክርስቶስን መግለጥ ነው። አዳኝነቱን እንድንናገር ነው። በምንኖርበት ስፍራ፣ በምንሄድበት፣ በምንገባበት፣ በምንወጣበት ኢየሱስ ክርስቶስ አንደኛ እንደሆነ እንድንስል፣ አዳኝ እንደሆነ እንድንስል፣ እንድንናገር፣ እንድንመሰክር፣ ለትውልድ ሁሉ አጉልተን እንድናሳይ ለዛ መንፈስ ቅዱስ በእኛ ህይወት ተሰጥቶናል። ለዚህ ነው ሊለያቸው ባለ ጊዜ እንዲህ አላቸው። ዋና የሚያስፈልጋቸውን ነገር ነው። እነሱ የሚጠይቁት የምድር ጥያቄ ነበረ። መቼ ነው እንደ መንግስት የምታቆመው? እንዴት ነው ራስ በራሳችን ምንገዛው? መቼ ነው? ፖለቲካል ኢሹ ጥያቄ ነበራቸው። እሱን አብ በገዛ ፍቃዱና በገዛ ጊዜው ያደርገዋል አላቸውና ለእናንተ ግን አላቸው ይሄን የተሰጣችሁ ለእናንተ ይሄን አልተሰጣችሁም አላቸውና እንዲህ አለ። ለእናንተ ግን እንዲህ ብለዋል። ማራ ዲያና ማራ ባሳፋ እንዲህ አላቸው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እናንተ የተዘጋጀላችሁ ኃይል አለ አለ። አያችሁ፣ ክርስትና የኃይል ዓለም ነው። ኃይል ወደ ህይወታችሁ መግባት አለበት። ኃይል ወደ ቤታችሁ መግባት አለበት። ኃይል ወደ ውስጣችሁ መግባት አለበት። ይህን ኃይል ስትቀበሉ ደግሞ ዝም ብላችሁ አትቀመጡም አለ። በይሁዳ በሰማርያ እስከ ምድር ዳር ድረስ ምን ትሆናላችሁ? ምስክሮች ትሆናላችሁ አለ። ኃይል መቀበል ምስክር መሆን ነው። በቃ ክርስትና ይሄ ነው። ፔሬድ።
የተለያየ አይነት ተከታታይ ነገር ማስተማር ጥሩ ነው። የተለያየ ዋናው ነገር ግን ኃይል መቀበል፣ ምስክር መሆን። በዚህ ያለሽው በዚህ ምድር ያለህ ወንድሜ ሆይ፣ በዚህ ምድር ያለሽው እህቴ ሆይ ምስክር እንድትሆኝ ነው። ኃይል መቀበል፣ ምስክር መሆን፣ ያደረገልህን መናገር፣ አዳኝነቱን መናገር፣ ወንጌልን መስበክ፣ ለፍጥረት ሁሉ ማድረስ፣ ለዘር ማድረስ፣ ለጎረቤት ማድረስ፣ ለአካባቢ ማድረስ። ለዚህ ብቻ ነው በዚህ ምድር ያለ ነው። ስለዚህ ሜቢ ዛሬ እድሜ ተጨምሮልህ ዛሬ ቆምክ ወንድሜ ሆይ፣ ዛሬ እድሜ ተጨምሮልሽ የቆየሽ እህቴ ሆይ ይሄ ወንጌል በአንደበትሽ እንዲነገር ይሄ ማዳን ኃይል ባንቺ እንዲገለጥ ሊሆን ይችላል። ክብር ለእግዚአብሔር ይሁን። የዛሬን ቀን ያየው ምክንያቱም ብዙ ጓደኞችሽ ላይኖሩ ይችላሉ፣ ብዙ ዘሮች ላይኖሩ ይችላሉ፣ ሊያልቁ ይችላሉ፣ ሊጠፉ ይችላሉ። አንተ ግን የቆምከው አንቺ ግን የቆምሽው ይሄንን የምስራች ወንጌል እንድትናገሪ ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ኃይልን ስትቀበሉ አለ በይሁዳ በሰማርያ እስከ ምድር ዳር ምስክር ትሆናላችኋል። ምስክር ማለት ያየን እንዲህ አለ ያየነውን የቀመስነውን ደግሞም የዳሰስነውን እሱን እንናገራለን አለ። ክብር ለእግዚአብሔር ይሁን። አያችሁ መንፈስ ቅዱስ ሲመጣ ኢየሱስን ነው የሚያሳያችሁ፣ ኢየሱስን ነው የሚያጎላው። አንዳንድ ሰዎች ኢየሱስ እንዴት አወቀው፣ እንዴት ኢየሱስ ጌታ መሆኑ እንዴት ገባ ይላሉ። መንፈስ ቅዱስ በእናንተ ውስጥ ባደረ ጊዜ ይገለጥላቸዋል፣ ሪቪልድ ይሆናል። ክብር ለእግዚአብሔር ይሁን። አዳኝነቱን ይገልጥላቸዋል፣ ጌትነቱን ይገልጥላቸዋል። በቃ የበላይ ማዛዳላ ባራባስ አዳኝ መሆኑን የዘላለም ሕይወት በሱ እንደሚገኝ መንገድ እሱ እንደሆነ ሕይወት እሱ እንደሆነ ይገልጥላቸዋል። ክብር ለእግዚአብሔር ይሁን። ይሄ ዋና ነገር ነው የሰጠው። ያ ብቻ አይደለም፣ በምልክት ቃሉን ያጸናል፣ የምትናገሩትን ነገር ያጸናል። መንፈስ ቅዱስ ከእናንተ ጋር ሲኖር ማጃና ማራፋን ያማስ በምልክት ኃይሉ በምልክት ከእናንተ ጋር ለመሆኑ ያጸናል። ክብር ለእግዚአብሔር ይሁን። ጌትነቱን ለማወጅ ኃይል ያስፈልጋል። ምልክትን ለማድረግ ኃይል ያስፈልጋል። በዚህ በኋላ የሚመጣው ትውልድ የሆነ ነገር አውርታችሁ የምትሸጉዱ ሳይሆን ጥያቄ የሚጠይቅ ነው። ኃይል ከተሞላችሁ ግን ለጥያቄው መልስ ትሰጡታላችሁ። ክብር ለእግዚአብሔር። ለዚህ ነው ኃይልን ከተቀበሉ በኋላና ኃይልን ሳይቀበሉ በፊት አንድ አልነበሩም። የሚሰብኩበት መንፈስ እንኳን አንድ አልነበረም። ምክንያቱም ጴጥሮስ በአንዲት ሴት ፊት እንደካደ ታስታውሳላችሁ። በዛች ሴት ፊት ምን አለ? አካሄዳችሁ እሱን ይመስላል ሲል ኖ አናቀውም ብሎ ካደ፣ ፈጽሞ ብሎ ካደ። ከተነካ በኋላ ግን በ5000 ሕዝብ ፊት ቆሞ እንዲህ አለ፣ እናንተ የሰቀላችሁት አለ እግዚአብሔር ግን ከሙታን ያስነሳው አለ። ኢየሱስ ብሎ አዳኝነቱን ተረከ፣ ተናገረ። ምክንያቱም ተነክቷል። ስትነኩ በሚያስፈራ ስፍራ ላይ እንኳን ቆማቸው የመናገር ጉልበት ይኖራቸዋል። ስትነኩ በመንፈስ ቅዱስ ስትሞሉ በሚያስጨንቅ ስፍራ፣ ሰዎች በማይሰሟችሁ ስፍራ፣ ነፍስ በሚገደልበት ስፍራ፣ ጭንቅ በሆነበት ስፍራ ላይ ወንጌልን የመግለጥ ኃይል ይኖራቸዋል። ያ ብቻ ሳይሆን ኃይሉን ማኒፌስት በህይወታቸው አድርጎ ይገልጣል። ራሱን መኖሩን ያሳያል። ክብር ለእግዚአብሔር ይሁን። አያችሁ፣ ይሄ ነው በሚመጣው ትውልድ ላይ ብዙ አይነት ሐሰተኛ መናፍስቶች የሚለቀቁበት ዘመን ነው። በዚህ ዘመን እንኳን በጣም በተለያየ ክላችሁ ሁሉ ከመናገር ውጪ ኢየሱስን መግለጥ ይሁንላችሁ። ኢየሱስን መግለጥ ከመናገር ያለፈ ኃይሉን መግለጥ ይሁንላችሁ። በንግግ ማዳሃራ ባጋሲ ካፓላባ ኢየሱስ ስትሉ የሚንቀሳቀስ መንፈስ ቅዱስ፣ ኢየሱስ ስትሉ የሚፈታ የሚፈውስ መንፈስ ቅዱስ ከናንተ ጋር ይሁን። ነፃ የሚያወጣ መንፈስ ቅዱስ ከናንተ ጋር ይሁን። ታሪክ የሚቀይር መንፈስ ቅዱስ ከናንተ ጋር ይሁን። ስለዚህ ኃይሉ የሚያስፈልጋቸው ምክንያት አንዱ ማኒፌስቴሽን ነው። አይታቸዋል። ስለ ኢየሱስ ብዙ ሰዎች ሊያወሩ ይችላሉ። የሚገልጡት ግን ያወቁት ናቸው፣ የነካቸው ናቸው። ስለ ኢየሱስ የትኛውም ሃይማኖት እኮ ሊያወራላችሁ ሊያስተምራችሁ ይችላል። የሚገልጠው ግን በመንፈስ ቅዱስ የተነካ ሰው ብቻ ነው። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ ስትሞላ ጠላት አንተን ማግኘት አይችልም። ሁለተኛ ሙሊት የለም። ሁለተኛ ነገር አንተ ላይ ሊያድር አይችልም። ስለዚህ ሙሉ ነው የምትሆነው። ክብር ለእግዚአብሔር ይሁን። ሙሉ ኮንክ እንዴት ሙሉ ነገር ላይ እንዴት ሌላ ነገር ይጨመራል? መጨመር አይችልም። ድግምት ሊያድር አይችልም። ክፉ ሊያድር አይችልም። የሚሰራበት ብተባ ሁሉ ይፈርሳል። ያ ቅባት አንተ የምትቀበለው ቅባት ይዋጋዋል። ያ ቅባት ያቀልጠዋል። ዛሬ እናገራለሁ። ይሄ መንፈስ ቅዱስ ስጦታን ቸል ያላችሁ ሰዎች የጸሎት ጉልበታችሁ የተያዘ አያችሁ። መንፈስ ቅዱስ በእናንተ ውስጥ ኢንዱዌል ሲያደርግ ሲንቀሳቀስ ሲሰራ ጸልዩ ዘምሩ የሚያደርግ ኃይል በእናንተ ላይ ይቀመጣል። በተለያየ አይነት መንገድ ይሄ መንፈስ የተወሰደባችሁ ሰዎች በኢየሱስ ስም ይመለስላችሁ። የደነዘዘባችሁ ይንቃ ዛሬ፣ ይነሳ ዛሬ። እጅን በመጫን እንዳለ ሆና ማካሲቫና ማራ በውስጥ ያለውን ኃይል አቀጣጥለዋለሁ እንዳለ በኢየሱስ ክርስቶስ ውስጣችሁ ያለው ኃይል መቀጣጠል መነሳሳት ይጀምር። ያልተቀበላችሁ ደግሞ ይሄን መንፈስ ቅዱስን መቀበል ይሁንላችሁ ዛሬ በኢየሱስ መቀበል መሞላት ይሁንላችሁ። ምክንያቱም ዋናው ፓኬጅ ይሄ ነው። የእግዚአብሔርን የመስሚያ አንዱ ፓኬጅ መንፈስ ቅዱስ ነው። በመንፈስ ቅዱስ አማካይነት ነው። አዎ መንፈስ ቅዱስ በተለያየ አይነት መንገድ ይናገራል። በህልም ሊናገራችሁ ይችላል። በመንፈሳችሁ ላይ በቃል ሊናገራችሁ ይችላል። በድምጽ ሊናገራችሁ ይችላል። በተለያየ አይነት መንገድ በእናንተ ህይወት ሲኖር ሊናገራችሁ ይችላል። ኢቭን ድምጽ የምትሰሙበት አንድ መንገድ ያልተሞላ ክርስቲያንና መንፈስ ቅዱስ የተሞላ ክርስቲያን አለ። ምክንያቱም
ምክንያቱም መንፈስ ቅዱስን ያልተሞላ ክርስቲያን የድርቀት ህይወት ውስጥ ነው የሚኖረው። መንፈስ ቅዱስ ያልተሞላ ክርስቲያን የእግዚአብሔር ልጅ ኢየሱስ ክርስቶስን ፍቃድ በምድር ላይ አያደርግም። ዝም ብሎ ነው የሚኖረው። ድኛለሁ ይላል እንጂ የመዳን ነገር የለውም። ቶሎ ይጠቃል በጨለማ፣ ቶሎ ይጠቃል በድግምት፣ ቶሎ ይጠቃል በክፉ ነገር። መንፈስ ቅዱስ ስትሞላ ግን አይችልህም። እንዴት መንፈስ ቅዱስ በተቀመጠበት ክፉ ኃይል መቀመጥ ይችላል? ዛሬ በተለያየ አይነት እንስሳ የተላከባችሁ፣ በሌሊት በህልም በጨለማ በአይጥ በተለያየ እንስሳ የሚታያችሁ ኪያቮ ማራባስ በቪዚብሊ በቤታችሁ የሚልኩት የጨለማ አሰራር በዶሮ ቢሆን ቆርጠው የሚልኩት በእናንተ በሆነ ስፍራ ክፉ ነገርን የሚጥሉባችሁ የሚያደርጉባችሁ ደጋሚዎች፣ አስማተኞች በዚህ መንፈስ በኢየሱስ ክርስቶስ ስፒሪቱን ሰብራለሁ። የተሰበረ የሚደረግባችሁ ነገር ሁሉ ሙከራ ሆኖ ይቀራል። መንፈስ ቅዱስ በእናንተ ላይ ካለ፣ መንፈስ ቅዱስ በአንቺ ላይ ካለ የሚደረግብሽ ጥንቆላ፣ የሚደረግብሽ አስማት፣ ድግምት ብትዩ ዝም ብሎ ሙከራ ሆኖ ይቀራል። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ ፓኬጅ ነው፣ ያስፈልገናል። ወንጌል ለመስበክ መንፈስ ቅዱስ ያስፈልገናል። አዲስ ነፍሳትን ለመጥራት መንፈስ ቅዱስ ያስፈልገናል። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። ስለዚህ ይህንን ነው ዛሬ የምላችሁ፣ በመንፈስ ቅዱስ የተሞላችሁ ሁኑ። በመንፈስ ቅዱስ የተሞላሽ ዶቦራ ካባስ። አየህ፣ መንፈስ ቅዱስ ለነጋዴ ያስፈልጋል፣ ለመንግስት ሰራተኛ ያስፈልጋል፣ ለተማሪ ያስፈልጋል። ኤቭሪዌር ክርስቲያን ለሆነ ሁሉ ያስፈልጋል። ለእናንተ ግን አለ እኮ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። ኃይል መሞላት ነው። ያለ ኃይል እኮ ምንም ነገር አይችልም። ምድራችን ላይ እንኳን የምታዩት አለ፣ የባህር ኃይል የሚባላል፣ የመከላከያ ኃይል የሚባላል፣ የፖሊስ ኃይል። አይ ሁሉ ጠባቂዎች ናቸው። የሚገርም እኮ ነው። በኃይል ነው ምድራችን ሁሉ። የመከላከያ ኃይል አለ፣ የፖሊስ ኃይል አለ፣ የኤሌክትሪክ ኃይል አለ። አሁን እናንተን እኮ በዚህ አይነት መልኩ እንዳወራና ቁጭ ብዬ በመብራት አማካኝነት በእናንተ ፊት እንደሆነ የሆነው በምንድነው? በኤሌክትሪክ ኃይል ነው። ክብር ለእግዚአብሔር ይሁን። ኃይል ያስፈልገናል። ክብር ለኢየሱስ ይሁን። ኃይል ያስፈልግሻል። ኃይል ያስፈልግሃል። ስለዚህ ዛሬ እኔ አምናለሁ ይሄ ኃይል በእናንተ ላይ ይሆናል። በተለይ አሁን በፌስቡክ ላይ የምትከታተሉ ወደ እናንተ ብቻ ሆኛለሁ። የእግዚአብሔር እጅ በአንቺ ላይ ይመጣል፣ በእናንተ ላይ ይመጣል። የጨለማ ኃይል ይሰበራል። በህይወታችሁ እምቢ ያላችሁ ነገር ሁሉ እሺ ይላችኋል። ጠላቶቻችሁ ይዋረዳሉ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያለ መንፈስ ቅዱስ ኢየሱስ ክርስቶስን ልንገልጠው አንችልም። በዘራችን ላይ በምንኖርበት ስፍራ ላይ በየትኛውም ስፍራ ላይ ያለ መንፈስ ቅዱስ ኢየሱስ ክርስቶስን ልንገልጠው አንችልም። ስለዚህ ይሄ ያስፈልጋቸዋል። ዛሬ በመንፈስ ቅዱስ ሰው ለመሞላት ቤተክርስቲያን እንኳን የሚያነሳሳ ብዙ ሰው የለም። ምክንያቱም ትኩረታችን ምድራዊ ነገር ላይ ብቻ ሆኗል። ቸርች እንኳን ሰዎችን ሲጠሩ ትጠረምሳለህ፣ ትጥሳለህ፣ ይሄ ከሆነልህ ይሄ ይሆንልሃል፣ ይሄን ታገኛለህ፣ ገንዘብ ታገኛለህ፣ ምድራዊ ነገር ታገኛለህ፣ ቤት ታገኛለህ። በዚህ አይነት ማታለያዎች ነው ምድሪቱ ላይ ሰውን እንኳን የምንጋብዝበት መንገድ። ነገር ግን ዋናው ፓኬጅ መንፈስ ቅዱስ ነው። መንፈስ ቅዱስ የሌለው ሰው ባዶ ነው። መንፈስ ቅዱስ የሌለው ሰው እግዚአብሔርን የሌለው ሰው ማለት ነው። መንፈስ ቅዱስ የሌለው ሰው መፍትሄ የማይሆን ሰው ማለት ነው። ጋራቲያ ካማንዴስ ኤለኬዲያ ባስካማራ ዲያናስ። ዛሬ አንድ ሰው መንፈስ ቅዱስን በኃይል ተሞልቶ በልዩነት ተሞልቶ መፍትሄ ይሆናል። ያለ መንፈስ ቅዱስ ክርስትና ባዶ ነው ወገኖች ሆይ። ያለ መንፈስ ቅዱስ ደስታ የለበትም። ያለ መንፈስ ቅዱስ ክርስትና ህይወት የለበትም። ያለ መንፈስ ቅዱስ ክርስትና የእግዚአብሔር እጅን ሳታዩ ማለት ነው። የእግዚአብሔርን ክብር ሳታዩ ማለት ነው። ያለ መንፈስ ቅዱስ ክርስትና ፓወርፉል አይደለም። ክብር ለእግዚአብሔር ይሁን። ዛሬ በመንፈስ ቅዱስ የሆነ ክርስትና ማላካራዳ ተሞልታችሁ የምታገለግሉ፣ ተሞልታችሁ የምትመሰክሩ፣ ተሞልታችሁ የእግዚአብሔርን ማዳን የምትገልጡት በምድር ላይ እናንተ ናችሁ። ክብር ለእግዚአብሔር ይሁን። እስኪ ለመንፈስ ቅዱስ ጊዜ ሰጥተን እናውቃለን ወይ ብለን ቼክ ማድረግ አለብን። ያለ መንፈስ ቅዱስ ኢየሱስ የለም። ያለ መንፈስ ቅዱስ አዳኝነቱን ልንናገር አንችልም፣ ልንገልጥ አልችልም። ምድራዊ ነገር ሊወስደን ይችላል፣ ሊበላን ይችላል። ብዙ ሰው ከመንፈስ ቅዱስ ጋር ያለውን ህብረት በተወ ጊዜ፣ ባቋረጠ ጊዜ ምናምንቴ ህይወት ውስጥ የመግባት ጉልበት አለው። ጌታ ሆይ ሙላኝ እያልሽ ነው። ጌታ ይሞላሻል። ገነት እህቴ፣ ጌታ ሁሌ እጁን እንደዘረጋ ነው። ሁሌ እኛንን እንጂ የምንያዘው እሱ የተያዘ አይደለም። መንፈሳዊ ዓለም ሁሌ እኛን ይጠብቀናል። ክብር ለእግዚአብሔር ይሁን። ስለዚህ ብዙ ሰው የተዋጠው ምድራዊ ነገርን ወዶ ዓለምን ወዶ የሄደው ከመንፈስ ቅዱስ ጋር ያለውን ህብረት ባቋረጠ ጊዜ የመንፈስ አሰራር እየቀለለበት፣ የእግዚአብሔር የሆነ ነገር እየቀለለበት፣ ባዶነት እየተሰማው ይሄዳል።
ነገር ግን መንፈስ ቅዱስ ሲሞላ ወገኖች ወደ ሕይወታችሁ ኢየሱስን ይበልጥ እየወደዳችሁት ይበልጥ እየገለጣችሁት በትውልድ ሁሉ ስትናገሩ መገኘቱ ከእናንተ ጋር ይታወቃል። በምትገቡበት ሁሉ ከእናንተ ጋር መሆኑ ይታወቃል። ክብር ለእግዚአብሔር ይሁን። የኃይል እጥረት ሊኖርሽ አይገባም። ፓራኒ ካቫኒያ ሞሳ ዛሬ ውስጥ ያለው ነገር ይነሳሳል። በጌታ በኢየሱስ ክርስቶስ ውስጥ ያለው ጸጋ ይነሳሳል። ውስጥ ያለው ኃይል ይነሳሳል። ያለዚህ የከበረ መንፈስ፣ ያለዚህ ግሎሪ፣ ያለዚህ ጸጋ፣ ያለዚህ ኃይል ምንም ማድረግ አትችልም። መኖርን እንኳን የምትወጂው መንፈስ ቅዱስን ስትሞይ ነው። በዚህ በከፋው ዓለም ነገር ሁሉ አስጨናቂ በሆነበት ዓለም መንፈስ ቅዱስን ስትሞላ ኑሮን ትወደዋለህ። የምታልፍበት እንኳን ትግል አይታወቅም። የምታልፊበት እንኳን መከራ አይታወቅሽም። የምታልፍበት ቻሌንጅ አይታወቅም። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ስትሞላ የድል ሰው ትሆናለህ። የወጡብህን ሁሉ እየገነጣጠልክ ማለፍ ማጃና ማሃራባስ መንፈስ ቅዱስ ካንተ ጋር ሲኖር የወጣብህን የክፉ ኃይል ሁሉ እየሰባበርክ የምታልፍበት ኃይል ጉልበት ይጨምርላል። ክብር ለእግዚአብሔር ይሁን። ዋው! መንፈስ ቅዱስ ዛሬ በሕይወታችሁ ይሙላ። እኔ አንዳንዶቻችሁ ሰዎች ኢቭን አሁን እየጸለይን ከዚህ በኋላ ልዩ የሆነ የእግዚአብሔር ግሎሪ እናንተን ያገኛቸዋል። ልዩ የሆነ ልሳኖች፣ ልዩ የሆነ ልሳኖችን ትሞላላችሁ። ሰማያት በእናንተ ትይዩ ይከፈታሉ። ለረጅም ጊዜ ጸናባችሁ እርግማንና ክፉ በሽታ ሁሉ ይነሳል በኢየሱስ። ሻሎም ኃይሉዬ። ይሄ ነው የሚሆነው። አሜን ያላችሁ ሰዎች ሁሉ ይሆንባቸዋል። ስለዚህ ያለ መንፈስ ቅዱስ የሆነ አገልግሎት ድርቀት ነው። ያለ መንፈስ ቅዱስ የሆነ ህይወት ራሱ እኮ አይጣፍጥም። ህይወት አይጣፍጥም። አይታችኋል። በክርስትና ህይወት ገና አዲስ እያለን ሳንነካካ ሰዎች ልባችንን ሳይበርዙት ይህንን ወንጌል ንጹሕን ሰምተን የመጣንበትን ጊዜ ስታስታውሱት ባዶ ቤት ውስጥ ምንም ነገር ሳይኖር፣ አሁን የተመቻቸ ነገር ነው ሁሉ ነገር ያለው፣ ምንም ነገር ሳይኖር ደስታችን ሙሉ ነው፣ እረፍታችን ሙሉ ነው። መንፈስ ቅዱስ የሰላም ምንጭ ስለሆነ ለዚህ ነው ጌታችን ኢየሱስ እንዲህ አለ፣ ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። የዓለም ሰላም ጊዜያዊ ነው። ማታ ላይ ቢያስደስት ጠዋት የሚያበሳጭ የሚያሳዝን ነው። አንድ ቀን ቢያስደስት አንዱን ቀን ተበድራችሁ ነው የምትደሰቱት። በንጋታው ረብሻ ያለበት ነው፣ ሐዘን ያለበት ነው። ለዚህ ነው የእግዚአብሔር በረከት የሚለው ባይብል። ክብር ለኢየሱስ ይሁን። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም በሱ አይጨምርም ይላል። የእግዚአብሔር በረከት ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ፓኬጅ ነው። መንፈስ ቅዱስ በህይወታችሁ ላይ አዲስ ነገርን ማድረግ ይችላል። ስትጠይቁት ይመልስላችኋል። ዛሬ ኃይል የሚሆንላችሁ ሰዎች አላችሁ። በኢየሱስ ክርስቶስም የመንፈስ ቅዱስ ኃይል ማሃዳሃራ ባህሲያ በልዩነት የሚሰማችሁ ሰዎች አላችሁ። በኢየሱስ ተባረክ። ይገንየ ሼር ስላደረግሽ ዛሬ ይሄ መገኘቱ የሚሰማችሁ ሰዎች አላችሁ። ጌታን እንድትወዱ ያደርጋችኋል። ኢየሱስ እንድትወጂ ያደርግሻል። ቀድሞ የነበረሽ የጸሎት ጉልበት ይመለሳል። የዝማሬ ፍቅርሽ ይመለሳል። እስኪ መንፈስ ቅዱስ ስትሞሉ ያለውና ሳትሞሉ ያለው የዝማሬ እንኳን ስትሰሙ አንድ አይደለም። አይታችኋል። በመንፈስ የሆነውን ትለያላችሁ። ስብከት እንኳን በመንፈስ የሆነውን ትለያላችሁ። ዝም ብሎ ሰውየው ስላወራ ሳይሆን መንፈስ አለው የለውም የሚለውን ትለያላችሁ ስለተሞላችሁ። ዩሲ አሁን በዚህ ዘመን እኮ ሁሉም ተነስቶ ነገ በጨለማው ዓለም ሲስተም ሲመጣ አንተ በመንፈስ ቅዱስ የነቃ ካልሆንክ እኮ ይሸውድሃል። አሁን እንኳን ስንት የተደበላለቀና የተጨመላለቀ ነገር አለ። መንፈስ ቅዱስ የተሞሉ ሰዎች ግን ይለዩታል፣ ያቁታል። ከጌታ የሆነውን ከጌታ ያልሆነውን የምትለይበት መነጽር ካዲ ካራሱ ካሞራስ ቤሊካር ዳንያ ማራባስ መንፈስ ቅዱስ በአንተ ላይ ሲሆን በአንቺ ላይ ሲሆን አትሸወጅም፣ አትታለይም፣ ማንም አይሸውድሽም። ያለበለዛ ግን አደጋ ነው። መንፈስ ቅዱስ በውስጥሽ ከሌለ፣ በውስጥሽ ኃይል ካላደረገ፣ ካልነቃ፣ ካልተንቀሳቀሰ አስቸጋሪ ነው። ለዚህ ነው ለቤተ ክርስቲያን ዋናው አገልግሎት የመናፍስትን መለየት ነው ይላሉ። ከመንፈስ ቅዱስ ጋር ልዩ ህብረት ያስፈልጋል መናፍስትን ለመለየት። እኔ ረጅም ዓመት መናፍስትን በመለየት ነው ያገለገልኩት። ሁላችሁ እንደምታዩት የልጅነት ጀምሮ ቪዲዮዬ እዚሁ ዩቲዩብ ላይ ፕሮፌት ቤካ ደምሴ ብላችሁ መግባት ትችላላችሁ። ከ8 ዓመት በፊት ጀምሮ በጣም ብዙ ልምምድ አሳልፌያለሁ። በጣም በቀረባችሁት ቁጥር መንፈስ ቅዱስን በተያያዛችሁ ቁጥር ቴሪቶሪ ገዢ የሚባለውን መንፈስ የመምታት አቅሙ በህይወታችሁ መንፈስ ቅዱስ ይሰጣቸዋል። ስትቆሙ የጨለማ ኃይላት መገለጥና መመታት ይጀምራሉ። ህዝቡን ያስጨነቁ፣ ብዙዎችም በበሽታ ያስጨነቁ፣ በካንሰር፣ በድግምት፣ በጥንቆላ፣ በአስማት ብዙ ሰዎች ሲፈቱ በአገልግሎት አይቻለሁ። ይሄ ግን በመንፈስ ቅዱስ ሙላት ስለማምንና ከመንፈስ ቅዱስ ጋር ያለኝን ህብረት ባጠነቀርኩ ቁጥር ነው የሚሆነው። በየመንገዱ ሲሄድ አጋንንቶች ይወጣሉ። ይገርማቸዋል። ሰው ቤት ተጋብዤ ሲሄድ አጋንንቶች ያስወጣሉ። ሰው ቤት ራትም ሲሄድ፣ ምሳም ሲሄድ፣ ሰው ቤት ድንገትም ስገባ፣ ቤተሰብ ቤት ስገባ አጋንንት አስወጣል። ለምን?
ኢንቲሜሲው ግንኙነቱ ያ የመንፈስ ቅዱስ ፍሎ በቀረባችሁት ቁጥር በጸለያችሁ ቁጥር በተጠማችሁ ቁጥር ነውና ክብር ለእግዚአብሔር ይሁን። እንዲሁ ደግሞ ለምድራዊ ነገር ስትሳቡ ለሁለት ልባችሁ የሚከፈልበት ነገር ሲበዛ ያ ኃይል እየተያዘ እየቀነሰ ይመጣል። ዛትስ ዋይ ዛሬ ቅዱሳን የእግዚአብሔር ሰዎች ለምድር ለክርስቲያን ሁሉ የተለቀቀውን ኃይል አገልጋይ ጋር ገስታውስ በጭንቀት በበሽታ በተለያየ ነገር እየጎተቱ በተለያየ ጭንቅ የሚመላለሱት። አንተ እኮ መፍትሄ ነበርክ፣ አንቺ መፍትሄ ነበርሽ። በመንፈስ ቅዱስ ብትሞይ ለጎረቤትሽ መፍትሄ ነበርሽ፣ ለቤተሰብ መፍትሄ ነበርሽ። አሁን ግን ገስታውስ፣ አሁን ግን የተለያየ ቦታ ሌላ አጋዥ ፍለጋ ዋይ መንፈስ ቅዱስ እንዲሰራበት ተጠርተሃል። ባላ ካባራባስ ያመኑት እነዚህ ምልክቶች ይከተሏቸዋል ነው የሚለው። ክብር ለኢየሱስ ይሁን። ፓስተሮች አይልም፣ ነቢያት አይልም፣ ወንጌላውያን አይልም፣ ያመኑት ሁሉ እነዚህ ምልክቶች ይከተሏቸዋል ነው የሚለው። ዩ ማስት ቢሊቭ ሆሊ ስፒሪት እንደሚሰራ መንፈስ ቅዱስ እንደሚሰራ ማመን አለብሽ። በምትሰራበት ስራ ቦታ አጋንንቶች እንደሚመቱ የጨለማ አውሬ አሰራር እንደሚመታ በምትኖርበት ስፍራ እንደሚመታ ማመን መቻል አለብህ። ቢኮዝ ልጁ ነህ፣ ድነሃል፣ ድነሻል። ክብር ለእግዚአብሔር ይሁን። የእንጀራ ልጅ የለውም እግዚአብሔር። እምነትህ በተቀየረ ቁጥር ልብሽ በተከፈተ ቁጥር ከሌላ ነገር ሰብሰብ ብለህ የጌታ ነገር ላይ ባደረገ ቁጥር ያ ጸጋና ያ ኃይል ይለቀቃል። ሌላ ነገር አይፈልግም፣ ትኩረት ነው የሚፈልገው። ለዚህ እኮ ነው ታስታውሳላችሁ ኤልያስና ኤልሳ ሊለያዩ ባሉ ጊዜ ኤልያስ ሊለየው በጨረሰ ጊዜ ወደ እኔ ትኩር ብለህ ተመልከታል። ሳልወሰድ ካንተ ላደርግልህ የምትፈልገው ምንድን ነው አለው። ካንተ ልወሰድ ነው፣ ሳልወሰድ ምን ላደርግልህ አለው ኤልሳ ኤልያስ። ብዙ እጁን ያስታጠበ የተከተለው ነው። ሁላችሁ ታሪኩን የምታውቁት ነው። ብዙ ቦታ ለአገልግሎት ከሱ ጋር ሄዷል። ግን የሚገርማችሁ ነገር በሬዎቹን አርዶ ነው በዛ ላይ የተከተለው። ያለውን አርዶ ተከትሎታል። ግን ሊለየ ሆነ። አብሮት የሚያገለግለው የሚመራው መሪው አባቱ ማለት ነው ስፒሪቹዋል። ግን በጣም የሚገርመው እንዲህ አለ፣ አንተ ላይ ያለውን መንፈስ እጥፍ ሁለት እኔ ላይ እጥፍ ይምጣል። ክብር ለእግዚአብሔር ይሁን። አልጋህን አላለም፣ ቤትህን አላለም፣ በሬዎችህን አላለም። ትቶት የመጣው ነው። አንተ ላይ ያለው መንፈስ እጥፍ እኔ ላይ ይምጣለው። ካጃና ማሮስ ያማን ትኩር ብለህ ተመልከታለሁ። የሚገርም እኮ ነው። ትኩረት ይፈልጋል። ትኩረት እኔ ላይ ይሁን። እኔ ልወሰድ ስል ትኩር ብለህ ተመልከት። የዛ ጊዜ ይሁንልሃል አለው። ዩሲ ትኩረት ይፈልጋል። መንፈስ ቅዱስ ትኩረት ይፈልጋል። ከዓለም ነገር፣ ከሶሻል ሚዲያው መገለል፣ ከወሬ መገለል፣ ከሐሜት መገለል፣ ከጥላቻ መገለል፣ ከዘረኝነት መገለል፣ ከፖለቲካው መገለል፣ ከተለያየ ነገር ተገለ ለመንፈስ ቅዱስ ትኩረት ስትሰጥ ነው የምትቀባው ኃይል የሚያገኝ። ክብር ለእግዚአብሔር ይሁን። ዛሬ ትኩረታችንን የሚከፋፍል ነገር ብዙ ነው። ሶሻል ሚዲያው፣ ሐሜቱ፣ ጥላቻው፣ ክፋቱ፣ የኑሮ ውድነቱ፣ የተለያየ ምድራዊ የምናየው ነገር ሁሉ ልባችን የሚከፋፍልና የሚወስድ ነው። ዛሬ ግን ነግራቸዋል። ትኩረታችሁን መንፈስ ቅዱስ ላይ ካደረጋችሁ ይሄ ቅባት ያገኛቸዋል። ይሄ ኃይል ያገኛቸዋል። ይሄ የመንፈስ ቅዱስ ኃይል ያገኛቸዋል። የሚገርመው መንፈስ ቅዱስ ራሱ ነው እኮ የሚቀባው። አሁን አንዳንድ ሰዎች ዘይት ሲያፈሱ እናያለን። ሰው ላይ ጥሩ ነው፣ ኢምፓርቴሽን ጥሩ ነው። ነገር ግን ያ አይደለም። ዘይቱን ስላፈሰሱበት ይሰራበታል ማለት አይደለም። ኢንቲሜሲ፣ አንተ ከመንፈስ ቅዱስ ጋር ያለ ኢንቲሜሲ አኖይንትድ ያደርግሃል። ሆሊ ስፒሪትን ትቀበላለህ። ከዛ በኋላ አኖይንቲንግ የሚሰጥ መንፈስ ቅዱስ ነው። በአንተ ውስጥ የገባው መንፈስ ቅዱስ ይቀባሃል። ጃና ማሐሪያስ እንጂ ዘይት አይደለም የሚፈስብህ። ዘይት አይደለም የሚፈስብህ፣ ያለ እውቅና ነው። መንፈስ ቅዱስ ነው የሚቀባህ። ዛሬ አንድ ሰው መንፈስ ቅዱስ ይቀባዋል። ከልሳን ባለፈ፣ አዎ ከጸሎት ባለፈ በአንደበቶቹ የሚሰራ ሰው አለ። እየጸለየ ዘሩን የሚያስፈታ። ዘርሽን ታስፈቻለህ፣ ዘርህን ታስፈታለህ፣ አካባቢን ታስፈታለህ። በምትኖርበት ቦታ ሁሉ እጁ ይገለጥብሃል። በኢየሱስ ስም ይሁንልህ፣ በኢየሱስ ስም ይሁንልሽ። የሚቀባው ሰው አይደለም፣ መንፈስ ቅዱስ ነው የሚቀባው። አንዳንድ ሰው በአገልጋይም ለመቀባት የሚሞክራለን። ትሩ ከሰው ኢምፓርት አለ እኮ ኢምፓርቴሽን አለ፣ ግን ያ የሚቆይ አይደለም። መንፈስ ቅዱስ አንተን ሲቀባ ግራንትድ ነው የምትሆነው። ጠላት የማይነቀነቀው ቅባት፣ ሁል ጊዜ የሚሰራ ላይፍ ታይም የሚሰራ የምትገባበት ቦታ ሁሉ የሚሰራ። ክብር ለእግዚአብሔር ይሁን። እንደዚህ አይነት ቅባት የሚያገኘው ሰው አለ። በተለይ እዚህ የምትመለከቱ አገልጋዮች ኢንቲሜሲያችሁ ከመንፈስ ቅዱስ ጋር ይሁን። የዛ ጊዜ ማሽተት ትችላላችሁ። ውሸተኛውን፣ እውነተኛውን፣ አታላዩን፣ አጭበርባሪውን መለየት የምትችሉበት አይኖቻችሁን ይገልጣል። አለበለዛ ትሸወዳላችሁ። በሰው ብዛት ነው የምታምኑት። አለበለዛ በገንዘብ ነው፣ በቁስ ነው የምታስቡት። ኖ በቁስ አይለካም የእግዚአብሔር ጸጋ። ሐዋርያት ለራሳቸው ያከማቹት ነገር አልነበራቸውም።
ሐዋርያት ለራሳቸው የሚፈልጉት ነገር አልነበራቸውም። ሐዋርያት ኃይል ብቻ እንዲገለጥባቸው፣ ነፍሳት እንዲድኑ ብቻ ነበር የሚመኙት። በዚህ ምድር እንኳን ምንም ነገር ጌታችን ኢየሱስ እንኳን ብዙ ነገር አልፈለገም። ማላ ፓራዲያስ ያለ መንፈስ ቅዱስ የሆነ የተሰበሰበ ቁሳቁስ በሰው እጅ ስላለ ትልቅ የተያዘ ለውጥ ስላለ ኢትስትሩ እውነቴን ነው የምነግራችሁ፣ በመንፈስ ቅዱስ ላይሆን ይችላል። ይህንን የምትለዩበት ኃይል መንፈስ ቅዱስ ራሱ ነው። ኢንቲሜሲያችሁ፣ የጾም ጸሎታችሁ፣ አንድ ቦታ ሄዳችሁ ጸልይ ካላረጋችሁ፣ ከጌታ ጋር ታረቂ ካላረገሽ፣ ወደ ጌታ ተመለስ ካላደረገ፣ እውነቴን ነው የምነግራችሁ፣ ምኑን ከጌታ ኢየሱስ ጋር ኢንቲሜሲ ነው? ቅራቅንቦ ብቻ፣ የገንዘብ ጉዳይ ብቻ፣ የቤት ጉዳይ ብቻ፣ የምድራዊ ጥሩ ነው። ምድራዊ ነገር ካለመኖር መኖር ይሻላል። ግን ሁል ጊዜ እሱ ብቻ ከሆነ አስቸጋሪ ነው። ከመንፈስ ቅዱስ ጋር እንድትኖሩ፣ ይህን ህይወት እንድትካፈሉ፣ የደስታ ህይወት፣ የሰላም ህይወት እንድትኖሩ፣ በቃ ዕለት ጌታ እየተናገራችሁ ድምፁን እየሰማችሁ እንደ በግ እንድትመላለሱ፣ በጎቼ ድምፄን ይሰማሉ ብሏልና እንደ በግ ህይወት እንድትመላለሱ፣ በጎቼ ድምፄን ይሰማሉ፣ ሃዲያኖ ከባራ ይከተሉኝማል ብሏል። እንድትከተሉት እስከ መጨረሻው ዘመን ክፉውን ደጉን እየለየላችሁ፣ የሚያጠፋችሁን መንገድ እየለየላችሁ፣ የሚያበላሻችሁን መንገድ እየለየላችሁ፣ ይህን ረፊ፣ በዚህ ሂጂ፣ በዚህ ሂድ እያለ የሚመራ ድምፅ ከመንፈስ ቅዱስ ያስፈልጋቸዋል። ክብር ለእግዚአብሔር ይሁን። ያለበለዚያም አስቸጋሪ። ስደክሙ እያበረታችሁ፣ በቃ ስደክሙ እያበረታችሁ፣ ስታዝኑ እያጽናናችሁ። አያችሁ፣ መንፈስ ቅዱስ አጽናኝ እንደሆነ ይናገራል። አጽናኙን መንፈስ ብሏል ጌታ ኢየሱስ። አጽናኙን ይሰጣቸዋል ነው ያለው። አጽናኝ ነው ስሙ ራሱ። ኮምፎርተር፣ ሆሊ ስፒሪት ኢዝ ኮምፎርተር፣ አጽናኝ ነው የሚለው። ክብር ለእግዚአብሔር ይሁን። አያችሁ፣ አጽናኝ ሲል ቀላል ነገር እንዳይመስላችሁ። ኮምፎርተር ሲል ሰዎች አጽናንተዋችሁ የማትጽናኑት ነገር በህይወታችሁ ሊያልፍ ይችላል። የዛ ጊዜ መንፈስ ቅዱስ ከውስጣችሁ ይወስደዋል። ከልባችሁ ላይ የከበደባችሁን ይወስደዋል። ተስፋ የምትቆርጡበት የነበረውን፣ ራሳችሁን ለመግደል የምታስቡበትን፣ ህይወት የምትጠሉበትን፣ በቃ ባዶ ቤት ውስጥ ልቀመጥ ብቻ የለሁም በቃ ያላችሁበትን፣ ወደ ምድረ በዳ ልግባ ያላችሁበትን ኮምፎርተር ሆሊ ስፒሪት በእናንተ ይሄ አጽናኙ መንፈስ ሲመጣ ያስረሳቸዋል፣ ይወስደዋል ከእናንተ ላይ። ማዛዳሃረባስ በኢየሱስም ዛሬም በተለያየ ነገር የተሰበራችሁ ልባችሁ በመንፈስ ቅዱስ አማካኝነት ከእናንተ ልብ ውስጥ ይወሰድ፣ ከአንቺ ልብ ውስጥ ይወሰድ በኢየሱስ። አጽናኝ ስለሆነ እውነተኛ ማጽናናት። እኔ አጽናንቶኝ ስለሚያውቅ በጣም ባዘንኩበት አጽናንቶኝ ያውቃል። የሰው ማጽናናት አይዞ በርታ ሊሆን ይችላል። መንፈስ ቅዱስ ግን ልብህን ቀይሮት ፈውሶ ያልፋል፣ ፈውሶሽ ያልፋል። ክብር ለእግዚአብሔር ይሁን። አጽናኝ ነው። በወደቃችሁ ጊዜ ደግሞ የሚያበረታ ነው። በጣም የሚገርመው ደግሞ በደከማችሁ ጊዜ በማይታወቅ መቃተት ይማለድልናል ይላል። ደክመሻል እኮ ማላባስ ሶኮቦራባስ ደክመሃል እኮ ሬቬኒማስ ስትል በልሳን ስትናገር በማትታወቅ መቃተት ስላንተ ይቃተትልሃል፣ ስላንተ ይለምንልሃል፣ እንድትመለስ፣ እንድትድን፣ እንድትተርፍ፣ አውሬው እንዳይበላ፣ ጠላት እንዳይበላ ያስመልጥሃል። ክብር ለእግዚአብሔር ይሁን። ጸልይ የምትሉ ሰዎች ዋትሳፕ ነምበር ላይ በኋላ ላይ ጸልይላችኋለሁ። ቮይስ ትልኩልኛላችሁ። ላይ ዋትሳፕ ነምበሩን ታገኙታላችሁ ፔጁ ላይ። ክብር ለእግዚአብሔር ይሁን። ከልባችሁ ላይ ይወስዳል፣ ከጭንቀታችሁን ይወስዳል፣ ሐዘናችሁን ይወስዳል። ኮምፎርተር ነው ይሄ መንፈስ። አጽናኝ ነው፣ የሚመራም ነው። ወደ እውነት ሁሉ ይመራቸዋል ነው ያለው። እሱ ወደ እውነት ሁሉ ይመራቸዋል ነው ያለው። መንፈስ ቅዱስ ወደ እውነት ብቻ ነው ይመራ፣ ብቻና ብቻ ወደ እውነት፣ ወደ ትክክለኛ ነገር የሚመራ መንፈስ ቅዱስ ነው። ለዚህ እኮ ነው ሁሉን ያስተምራቸዋል አለ እኮ ጌታ ኢየሱስ። አንድ ጊዜ ሁሉንም ሳይሆን ለላይፍ ታይም፣ ለዛሬ የሚያስፈልግሽን ያውቃል። ሆባራ ሻዲያ ማራባስ ለነገ የሚያስፈልግህን ያውቃል። ጭንቅላት እስኪፈነዳ አይደለም፣ ለላይፍ ታይም የሚያስፈልግህን ነገር ሁሉ ያስተምርሃል። በቃ ወደ እውነት ብቻ ይመራሻል፣ ወደ እውነት ብቻ ይመራሃል። ዓላማው ይሄ ነው፣ ነፍሳት እንዲድኑ። ዓላማው ይሄ ነው፣ ነፍሳት በአንተ እጅ እንዲድኑ፣ በአንቺ እጅ እንዲድኑ፣ ሙሉ ሆነሽ እንድትወጪ፣ ህይወትሽ ምስክር እንዲሆን፣ ቁመናሽ ምስክር እንዲሆን፣ መውጣት መግባትህ ምስክር እንዲሆን ይሄ ኃይል በኢየሱስ ክርስቶስም አሁን በዚህ ፌስቡክ ላይቭ ስትሪም ላይ ያሉትን ሁሉ ዛሬ እንዲያገኛቸው ጸልያለሁ። አባ እንድታገኛቸው ጸልያለሁ። ይሰማቸው። ካካቡሩሱ ካቲያ ባላባባባሽ ይሰማቸው። ይህ ክብር ይሰማቸው። ይሄ ኃይል፣ ይሄ ልዩ ክብር፣ ይሄ ልዩ መንፈስ ይሰማቸው። ከሳቸው በውስጣቸው ይታወቃቸው። ዓለም አያውቀውም፣ እናንተ ግን በውስጣችሁ ስለሚኖር ታውቁታላችሁ ብሏል ጌታ ኢየሱስ ስለ መንፈስ ቅዱስ ሲናገር። ዓለም አያውቀውም፣ እናንተ ግን በውስጣችሁ ስለሚኖር ታውቁታላችሁ ብሏል ጌታ ኢየሱስ።
ለዓለም ፌዝ ነው መንፈስ ቅዱስ። እንኳን ለዓለም አሁን ለአንዳንድ ክርስቲያኖች ራሱ ፌዝ ነው። ትንሽዬ ልብስ ሲቀይሩ፣ ትንሽዬ ጥሩ ቤት ውስጥ ሲኖሩ በጣም በመንፈስ ቅዱስ የሚቀልዱ ብዙ ናቸው። በልጅነት ወራታቸው በጣም ለመንፈስ ቅዱስ ተገዝተው የሚኖሩ አሁን በመንፈስ ቅዱስ አሰራር ሁሉ የሚቀልዱ ብዙ ናቸው። ጭራሽ ብዙ አይነት ነገር እየሰማን ነው። አጋንንት የሚባል የለም የሚሉ አሉ። ኢየሱስ ያስወጣውን አጋንንት በትምህርት ነው ተኖ የሚወጣው የሚሉ አሉ። ምንም የሚተን ነገር የለም። ጮሆ ፍርግጥ አድርጎ ጥሎ ነው የሚወጣው። ክብር ለእግዚአብሔር። ምንም የሚተን ጉዳይ የለም። ጮሆ ኢየሱስ ተነውጣ አላለው፣ ጥለውጣ ብሎታል። ጮሃ ውጣ ብሎታል። ክብር ለእግዚአብሔር። ተኖ ነው የሚወጣው ይላሉ፣ ቀልጦ ነው የሚወጣው። የማይሉት ነገር የለም። ቀለጠ ይላሉ። ጮሆ ነው የሚወጣው። ጮሆ ይለቃል። ስፍራ የያዘውን ስፍራ ይለቃል። ጮሆ በቃ እንደዛ ነው የማውቀው። ሳስጮሆ ነው የማውቀው። ክብር ለእግዚአብሔር። ዛሬም ሳስጮሆ ነበር፣ ሳምንት ሳስጮሆ ነበር፣ ሰሞኑ ከትናንት ወዲያ ሳስጮሆ ነበር። መደዳውን ይጮሃል። ነገም አስጮዋለሁ ባገኘሁበት ቦታው። ጩህና ልቀቃትና ውጣ ነው የምለው። ክብር ለእግዚአብሔር። ወርዳችሁ ቪዲዮዎቹን ማየት ትችላላችሁ። ይሄ ኃይል ይገለጥባችሁ በኢየሱስ። አስመሳይ መናፍስቶች የሚያዙበት ዘመን ይሁን በኢየሱስ። ማዳባራ ካሲቫንዶ ፕራዲያባስ እየተከታተላችሁ ያላችሁ ሰዎች አንዳንዶቻችሁ ለልዩ ጥሪ እግዚአብሔር አምላክ የሚፈልጋችሁ ናቸው። ዝም ብላችሁ የገባችሁ አይደላችሁ። ዝም ብለሽ የገባሽ እንዳይመስልሽ። ክብር ለእግዚአብሔር ይሁን። ዝም ብላችሁ አልገባችሁም። ቴንክ ዩ ሎርድ። እናመሰግናለን፣ እናከብረሃለን። ዋው! እዚህ ፌስቡክ ላይ ያሉ ሰዎች ሁሉ እዚህ ይሄን ድምፅ የሰሙ ሁሉ ከዚህ ሰዓት ጀምሮ በመንፈስ መነካት ይሆንላቸው። አንዳንድ የልጅነት መንፈስ ጸጋ ስጦታን ተቀብለው የተዳፈነባቸው ሰዎች ይመለስላቸው። ጉልበታቸው ይላላ፣ መጸለይ ያቃታቸው ፓራና ካቦራ ዲያባ በስራ ብዛት ሊሆን ይችላል፣ በህይወት ድካም ሊሆን ይችላል። ጌታ ሆይ እነሱ በማይፈልጉት ነገር የተያዙ ሁሉ ዛሬ ምሽት መለቀቅ ይሆንላቸው። ይህን ድምፅ እየሰሙ መፈታት ይሆንላቸው። አቤቱ መንፈስ ቅዱስ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ። ኃይልን ከተቀበላችሁ በኋላ ግን በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ እንዳለ አቤቱ ጌታችን ኢየሱስ ሆይ በኢየሱስ ክርስቶስ ስም ይህንን ድምፅ የሚሰሙ ሁሉ ኃይልን ተቀብለው በትውልድ መሃል ምስክር የሚሆኑ እንዲሆኑ ጸልያለሁ። አጋንንትን የሚያስወጡ፣ በሽተኛን የሚፈውሱ፣ በሚገቡበት ቦታ ሁሉ መፍትሄ የሚሆኑ ገስታውስ ለገስታውስ ይዘው የሚዞሩ ሳይሆን ጌታ ሆይ ማላባራ ዲያና እጃቸውን በመጫን የሰዎችን ጭንቀት የሚገላግሉ ሰዎች ይነሱ በኢየሱስ ስም ከዚህ መሃል። ኦ ቴንክ ዩ ሆሊ ስፒሪት። ጌታ ዘመናችሁን ይባርክ። እጅግ በጣም ደስ የሚል ጊዜ ነበረን። እኔ ተባረክ ያለው ብዙዎች እንደተባረካችሁ ደግሞ እምነቴ ነው። ፎሎ ያላደረጋችሁ አድርጉት። ጌታ ቢረዳኝ በሳምንት 2 ወደ እናንተ መጣለሁ። በዩቲዩብ ቻናላችን ደግሞ የሚለቀቁትን የቤተ ክርስቲያን አገልግሎቶች ፎሎ እያደረጋችሁ ተከታተሉ። እንዲሁ አጫጭር ቪዲዮዎች ከቸርች የሚደረጉትን የአገልግሎት ቪዲዮዎች እለቃለሁ። በዛ ላይ የምንለቀውን ይሁ ከሚቀጥሉት ወራት በኋላ ደግሞ በደንብ ሚዲያውን በማጠናከር ዩቲዩብም፣ ፌስቡክም፣ ቲክቶክም ላይ ጌታ ቢረዳን በማናጀር ጌታ ይሰጠናል ብዬ አስባለሁ። ታላቅ ነገር ያደርጋል። አሜን። ያጣልሽውን አንሽቴ ወይ ዜን ከዛ በኋላ ዴይሊ የሚለቀቅ ይሆናል። የተለያዩ አይነት እናንተን የሚጠቅሙ ትምህርቶች፣ ጸሎቶች። በጣም ብዙ ሰዎች ምስክርነት እየሰጡኝ ያሉት እዚህ ላይቭ ስትሪም መጥቼ ሳገለግል እየሆነ ያለውን ነገር መንፈስ ቅዱስ እያገኛቸው እየለወጣቸው፣ አንዳንዶቹ ነፃ እያወጣ ከበሽታ ከተለያየ ስራት እየፈታ ነው ያለው። በእውነት ለመናገር ክብሩ ለእግዚአብሔር ነው። ለወደፊቱ የምስክርነት ጊዜም ስለሚኖር በዛ ላይ የመጡ ይናገራሉ። ብዙ ሰዎች ተአምራታቸውን እየተቀበሉ እንዳለ እየሰማው ነው ያለሁት። ክብሩን እግዚአብሔር ጠቅልሎ ይውሰደው። ለኔ ምንም አዲስ አይደለም። አገልግሎትም ደግሞ ምስክርነትም ፈውስም ገብታችሁ ብታዩት ከጡታቸው ላይ ካንሰር እየፈነዳ እዚህ ዩቲዩብ ላይ ከእጆቻቸው ላይ ካንሰር እየፈነዳ ከእግር ላይ እየፈነዳ ሲወጣ ታያላችሁ። የጊዜ ጉዳይ ሆኖ ነው። ትልቅ ሚዲያ ሲኖረን ሁሉ ይለቀቃሉ። እዚህ ላይ በጣም ብዙ ሰዎች ነፃ የሚወጡበት ቪዲዮዎች፣ ነፃ መውጣቶች፣ ፈውሶች አሉና ክብሩን እግዚአብሔር ጠቅልሎ ይውሰደው። በጊዜው ደግሞ ጌታ በሚረዳን ጊዜ ትልቅ ሚዲያ ይኖረናል። በዛ ላይ ይለቀቃሉ። ክብር ለኢየሱስ ይሁን። ከሚባለው በላይ እግዚአብሔርን እጅ አይተናል። ስለዚህ ምንም
አዲስ ነገር የለውም። ዛሬ እንድትታጠቁ ነው የገባሁት። እጸልያለሁ በምችለው። እንግዲህ አንዳንዶች ጸሎት ኮንታክት የምትፈልጉ በተለያየ አይነት መንገድ ስልክ ቁጥር ተውላቸዋለሁ። ስንት ሰው እንኳን እንዳለው አይታየኝም። ኮሜንቶች አንዳንዶች ሼር አድርጉት እስኪ እንዲታየኝ። ይሄ ከስር ያስቀመጥኩት ስልክ ዋትሳፕ ስልክ ይሆናል። ኦኬ አይቻለሁ። ቶኒ ጋድ ብለስ ዩ። ጌታ ይባረክ። እስኪ አብዛኞቻችሁ ከየት ሆናችሁ እንደምትከታተሉ ብትጽፉልኝ ደስ ይለኛል። ክብር ለእግዚአብሔር ይሁን። ከየት እንደምትከታተሉ በኮሜንት ላይ ብትጽፉልኝ። ለምን ይህን ማወቅ የፈለኩትኝ ሰዓቱን መግቢያ ሰዓቴን ለማስተካከል እያሰብኩ ስላለው ማለት ነው። ፀሐይ ተባረኪ። ከየት እንደምትከታተሉ ብትነግሩኝ ደስ ይለኛል። ባላችሁበት ቦታ የእግዚአብሔር እጅ ጣልቃ ይገባል። ስፍራ የማይገድበው ርቀት የማይገድበው መፈወስ የሚችለው ታሪክ መቀየር የሚችለው ተአምራት ማድረግ የሚችለው የእግዚአብሔር እጅ ጣልቃ ይገባል። ክብር ለእግዚአብሔር ይሁን። ኦኬ አፋር ሎጊያ ሂሩት። ኦኬ ዮዲት ቶሮንቶ። ዋው ጌታ ይባረክ። አፋር ሎጊያ ድረስ ከኢትዮጵያ አሜን። ሳውዝ አፍሪካ ኦኬ ሳውዝ አፍሪካ ከሰሜን ወሎ ዋው ደስ ሲል። ጌታ ቢረዳኝ አንድ ቀን እዛ መጥቼ ያገለግላለሁ። ዋው ከተለያየ ስፍራ ነው ማለት ነው ያላችሁት። ክብር ለእግዚአብሔር ይሁን። ዋው እጅግ በጣም ደስ ይላል። እጅግ በጣም ደስ ይላል። ኦኬ ዩኤስኤ ኢታና ዋው ኤቢፈሚ ከተለያየ ስፍራ ነው ያላችሁት። ጸልያለሁ። ፀሐይ ከዱባይ ዋው አያችሁ፣ ከተለያየ ሀገር ነው ሁሉ የሚገባው። የሚገርም ነው። ከዱባይ ያልሰማነው ሀገር የለም። ኢትዮጵያ ውስጥ መሆናችሁ የተለያየ ቦታ ላይ ያላችሁ ጻፉልኝ። ክብር ለእግዚአብሔር ይሁን። ከአርባ ምንጭ ፊልሞን ደስ ይላል። ጌታ ይባረክ። አርባ ምንጭም ጌታ ይረዳኛል። ዱባይ ባለፈው መጥቼ ነበረ። ጌታ ይባረክ። ስዊድን አብርሃም ኦ የማነ ሰላም ነው ወይ? ስዊድን ጌታ ይክበር። አረ በጣም ከተለያየ ስፍራ ነው። በጣም ከተለያየ ስፍራ ነው። እግዚአብሔር ይባረክ። ስዊድን አየሁት። የሚገርም ነው። ጌታ ይባረክ። እያየሁኝ ነው። ኦኬ በጣም ደስ ይላል። ስለዚህ የተለያየ ሀገር ሰው ማታ ላይ ነው ማለት ነው የሚገኘው። ማታ እና 4 ሰዓት ጠዋት ላይ ገብቼ ላገለግላችሁ እሞክራለሁ። ጌታ ይረዳኛል። አሜን። ይታና ዩአር ብለስቱ። በጣም ነው መወዳችሁ። ተባረኩልኝ። ሁላችሁ ተባረኩ። ደስ ብሎኛል። ሁላችሁንም ስላወቅኩ። ሩቅ ነን፣ ቅርበታችን ሩቅ ነው። የተለያየ ቦታ ነው ያለ ነው፣ ግን በመንፈስ የእግዚአብሔር ልጆች ስለሆንን አንድ ላይ ተሰብስበናል። ክብሩን እግዚአብሔር ይውሰደው። ወዳቸዋለሁ፣ አከብራቸዋለሁ። ሁልጊዜ ደግሞ ላገለግላችሁ ዝግጁ ነኝ። በተለያየ አይነት ርዕስ ደግሞ ጸሎት የምታጸልዩ ሰዎች በዛ ቮይስ እንድትልኩልኝ ይሁን። ጌታ ዘመናችሁን ይባርክ። በጣም ደስ የሚል ጊዜ ነበረን። ሁላችሁም እንደተባረካችሁ አምናለሁ። ከተለያየ አገር መሆኑ በጣም ነው የሚደንቀው። ይገርማል። በጣም ከብዙ አገር ነው። ለልጆቻችሁ፣ ለትዳራችሁ፣ ለስራችሁ፣ ለተለያየ አይነት ነገር ጸሎት ውስጣችሁ ጸሎት የሚፈልግ ሰዎች በዚህ ኮንታክት አድርጉ። እንዲሁም ደግሞ አገልግሎታችንን ደግሞ ቶኒ ቴንኪ ተባረክ። የተለያየ አይነት መልኩ ደግሞ አገልግሎታችን መደገፍ የምትፈልጉ ሰዎች ዋትሳፕ ላይ እናንተው ኮንታክት አድርጉኝ። ኖት ኦንሊ በማካፈልም ደግሞ ውስጥ በረከታችሁን ትቀበላላችሁ። ለእግዚአብሔር ለሆነው ስራ እኛን ደግሞ ስታግዙና ስትሰጡ እግዚአብሔር አምላክ ደግሞ ይባርካቸዋል። ያንን ነው የማምነው። ስለዚህ ለዛ ደግሞ ልባችሁ ባሳደረው መልኩ አገልግሎታችንን መደገፍ እንዳትረሱ። እኔ ደግሞ እባርካቸዋለሁ። እናንተ አገልግሎታችንን የምትደግፉ ዋትሳፕ ላይ ጻፉልኝ። እኔ ደግሞ በምትችሉትን ያህል መንፈስ ቅዱስ በልባችሁ ያሳድረውን ያህል ለእግዚአብሔር ስራ በአዲስ ስፍራውን ልንሰራ የምናስበው ነገር አለ። አንዱ ኮንፈረንስ ነው። ሌላው ደግሞ ሰፋ ወዳለ ስፍራ ለመውጣት እየሰራን የምንገኘው። በዛ ደግሞ በምትችሉት አብራችሁን እንድትቆሙ እላለሁ። ጌታ ዘመናችሁን ይባርክ። የተባረካችሁ ናችሁ፣ የተወደዳችሁ ናችሁ። የጌታ ጸጋ ይብዛላችሁ።
ደስ የሚል ጊዜ እንደነበረን አምናለሁ። የመንፈስ ቅዱስ ኃይል በእናንተ ላይ ይሁን። መልካም ቀን ይሁንላችሁ። በሌላ ጊዜ ደግሞ በሰሞኑ እንገናኛለን። ፎሎ ያላደረጋችሁ ሁሉ ፎሎ አድርጉት። ፎሎ ስታደርጉት ሁሉ ጊዜ ይገባላችኋል ማለት ነው ፕሮግራሙ። አይ ቲንክ ሶ ኔትወርክ መቆራረጥ ይታያል። ጌታ ቢረዳን እናስተካክላለን። ከዚህ በኋላ እናስተካክላለን። ኔትወርኩ ይቆራረጣል፣ እያየሁት ይቆራረጥብኛል። ስለዚህ ጌታ ዘመናችሁን ይባርክ። የተወደዳችሁ ናችሁ። ሻሎም፣ ጸጋ ይብዛላችሁ። ተባረኩልኝ። ኔትወርኩ ስሎ ኮኔክሽን ይለኛል። ኦኬ፣ አሜንም ይታየኛል አሁን። ተባረኩ። መልካሙን እመኝላችኋለሁ። ኢታና፣ ገነት፣ ምህረት፣ ቶኒ ሁላችሁ ተባረኩ። እዚህ ላይ የነበራችሁ ሼር ስታደርጉ የነበረው ሁሉ ተባረኩልኝ። ገኒ ተባረኪ። ዩ አር ሶ ብለስድ ሁላችሁ። ሶ ዋትሳፕ ላይ እጠብቃለሁ። አሁን ዋትሳፕ ኦንላይን ልግባና እዛ ላይ ኮንታክት ማድረግ ትችላላችሁ። ተባረኩልኝ።